ይሄ ቪዲዮ እኔን በጣም አስተምሮኛል። አይሆፕ ብዙዎቻችሁን ያስተምራል ብዬ ስላሰብኩኝ ነው ዱዌት ያደረኩት። ይሄንን ሰው ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። አሜሪካ ውስጥ የታወቀ ቦዲ ቢልደር ነው። ለረጅም ዓመት በስፖርት ውስጥ የኖረ ሰው ነው። ስፖርትን ለጤንነት ብሎ ሳይሆን ሱስ ሆኖባቸው ከሚሰሩ ሰዎች መካከል አንዱ ነው። እንደምታዩት በጣም ሂውጅ ነው፣ በጣም ግዙፍ ነው፣ በጣም ስፖርተኛ እንደሆነ ያስታውቃል። እንግዲህ ሰውነቱን በስፖርት ዘመኑን ሙሉ ሲገነባ የኖረ ሰው ነው። በጣም የሚገርም ትምህርት ስለተማርኩበት ነው ይህንን ቪዲዮ የሰራሁት። ምን ለማለት ፈልጌ ነው? በጣም ብዙዎቻችሁ ደክማችሁም ይሁን አጭበርብራችሁም ይሁን ያፈራችሁት ንብረት፣ መልካችሁ፣ ሰውነታችሁ ምናምን እነግራችኋለሁ፣ የፈለገ አይነት ነገር ቢኖራችሁ እንኳን ያላችሁ ነገር ይቀርና የራሳችሁ ሰውነት እንኳን ሳይቀር የእናንተ እንዳልሆነ ይሄ ምልክት ሊሆናችሁ ይገባል። ይህን ሰውነት ይዩትና ከዚህ በኋላ ያለበትን ሁኔታ ደግሞ ይዩት። መቆም እንኳን አቅቶት አይ ፊል ሶ ባድ ለሱ በጣም ሶሪ፣ ፈጣሪ ጨርሶ ይማረው። ግን መቆም አቅቶት እንደዚህ ሲሰቃይ ያን ስንት ዓመት የተገነባ ሰውነት እነግራችኋለሁ፣ ሰውነታችን እንኳን ሳይቀር የኛ አይደለም ሰውነታችን። ስለዚህ ፍሬንዶች ምንም አይነት ነገር ቢኖራችሁ በጣም አቅም ባላችሁ ሰዓት፣ ንብረት ባላችሁ ሰዓት፣ ዕውቀት ባላችሁ ሰዓት፣ ጉልበት ባላችሁ ሰዓት መልካም ነገር አድርጋችሁ እለፉበት። ለሌላ ሆናችሁ እለፉበት። ፈጣሪን ፈርታችሁ እለፉበት። ነገ ማንጸጸትበትን ነገር እንስራ ለማለት ነው።